ሰላም ሰላም ውድ የሜሪ ዩቲዩብ ተመልካቾቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እንዴት ሰንብታችኋል? ጠፍቻለሁ፣ በጣም ጠፍቻለሁ። ይሄ በትንሹ ጠፍቻለሁ የሚባል ነገር አይደለም። የሆነ በጣም ነው የጠፋሁት እና በመጥፋቴ በመጀመሪያ በጣም ይቅርታ አድርጉልኝ ውድ ተመልካቾቼ፣ ስላልተመቻቸልኝ ስላልሆነልኝ ነው እና ስላልተመቸኝ ስላልሆነልኝ ነው የጠፋሁት ማለት ነው። ሰው እንዳሰበ ሳይሆን እሱ እንደፈለገ ነው መሆን ያለበት። መሆን ባለበት ሰዓት መጥቻለሁ። ዛሬ የነገር ላጫውታቸው ነው የመጣሁት ማለት ነው። ያ ምንድን ነው? በህይወቴ እሱ ሁልጊዜ የሚገጥመኝ ነገር እና እግዚአብሔር ደግሞ ያ ነገር ለበጎ እንደሚያደርግ ልነግራቸው እወዳለሁ። ፈገግ ብያለሁ አይደለ? ምክንያቱም እግዚአብሔር አይሳሳትም። ሁልጊዜ በመንገዳችሁ በህይወታችሁ በቃ ሁላችሁ እምነታችሁን ካስቀደማችሁ ትወጡታላችሁ እና ምን ብዬ ልንገራችሁ? ዛሬ እዚች ቦታ በመቀመጤ ወይ የሆነ ነገር ባጋጠመኝ ነገር ነው እና ያ ነገር ደግሞ ለእኔ መልካም ሆኖ ነው ያየሁት። እግዚአብሔርን በዚህ ሰዓት እንኳን ቪዲዮ ልሰራላችሁ ስልኬን የምነካበት ሰዓት አይደለም፣ ግን በሆነ በነገሮች ሁሉ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ቸር ነው። ለጊዜው ብከፋበትም ለጊዜው ነገሩ ቢያስለቅሰኝም ግን መጨረሻ ላይ በእርግጥ ወሬ ያወራ ሰው እኔ እንዴት መሰላችሁ? እኔ በቃ ያ ሰው ፐርፌክት ሆኖ ያ ሰው በጣም ሰራተኛ ሆኖ ያ ሰው በጣም ሁሉን ነገር አሟልቶ ሁሉን ነገር የሚያደርግ መስሎት እኔን እንደ መጥፎነት በቃ አይደለ እንደማልሰራ ቁጭ ብዬ እንደምውል ብቻ በጣም ብዙ ነገር ነበረ ለጊዜው የተናገረችውና እኔ ለጊዜው እውነት በጣም ከፍቶኝ በጣም ተሰምቶኝ አልቅሼ ነበረ። በቃ እሷ አመሰግናታለሁ የምር አሁን ላይ ሳስበው ማለት ነው እያመሰገንኳት ነው በውስጤ። ያው አበሻን ታውቃላችሁ፣ እንጀግናለን አበሻ ይጀግናል። ክብሩን እንደዚህ ፈለገ ነገር ሆን ክብሩን አሳልፎ ሊምምም መቅለስበት ነው አይችልም። ምክንያቱም ምስና አበሻ በቃ አይደለ? ኦፍኮርስ ይቅርታ ይላል፣ ኦፍኮርስ ዝቅ ብሎ ይሰራል፣ ኦፍኮርስ እውነት ካለው ግን በዛ እውነት ከመጣችሁበት ግን እኔ ልንገራችሁ ለምን ሙት አይሆንም? በጣም ነው የምጀግነው። ስራ የሚያገናኘን ስራ ከሆነ ያን ነገር ሼር አድርገሽ ፊክስ ታደርጋላችሁ። አክቹሊ የሚቀረው ምንድን ነው? ጀስት እንደ ድሮ ላይክ ማድረግ መሳቅ መጫወት ጀስት እሱ ይቀራል እንጂ ማንም የሆነ ሰውን ሰንባዴ ተማምሎ ስደት እንደማይሄድ እርግጠኛ ነኝ። የሆነ እውነት ከሌለ የሆነ መንገድ ከሌለ የሆነ ነገር ሳያቅ አይደለ በቃ የሆነ ነገር እችላለሁ ይሄን ነገር እወጣለሁ ሲል ነው አረብ ሀገር የሚመጣ። አሜዚንግ ነው። በጣም ይከብዳል። የስደትን ኑሮ የምታውቁታላችሁ። ስለዚህ ብቻ አላቅም። ያን ጊዜ በዛ ሰዓት በዛ ሞሜንት እኔ የተሰማኝ በቃ በጣም ለእኔ ከባድ ነገር ነበረ። በቃ በጣም ነበር የተሰማኝ። ግን ወዲያውኑ ደግሞ ታውቃላችሁ በጣም ተናገርኩ። ወዲያው ግን ምን አልኩኝ? ብቻ ከግማሽ ሰዓት በኋላ እግዚአብሔር ይመስገን ምናልባት እኔ ቤት ቀይሬ የኔ ደሞዝ ለልጄ ሄዶ ዳይፐር እና ወተት ብቻ ገዝቶ የምኖር ሳይሆን እንደ በፊቱ ሰርቼ ቤተሰቦቼን የምረዳበት ራሴ የምለወጥበት እንደ በፊቱ ነው የምፈልገው። ምናልባት ይህን ቤት ቀይሬ እግዚአብሔር በቃ እግዚአብሔር የተሻለ ነገር ሊሰጠኝ ነው። ለምንድነው የምናደድባት? በቃ ምናልባት እኮ በእሷ በኩል መቶ እግዚአብሔር እኔ ሊያግዘኝ ጭንቀቴን በቃ የሆነ በጣም ተጨነቄ ነበረ እና ለምንድን ነው መስራት ያልቀረም መድከም ያልቀረም ለምንድን ነው እንደዛ የሚሆነው ምናምን ብዬ በጣም ከፍቶኝ ነበረ ሰሞኑን። እና ለምንድን ነው ብቻ አላቅም ብቻ የሆነ ነገር መጣና ሴትዮዋ ላይ ሹክ አለባት።
ነገሮች ሁሉ ተቀያየሩ። ጥሩ በጥሩ ነገር ሄደ። መጨረሻ ላይ ግን አይንስክስ መጨረሻ ላይ አላማረም። መጀመሪያ አማረ። በቃ በተስፋ ተሞሎ ታውቃላችሁ። በቃ መድኃኒት እንደ በፊቷ ልትቀየር ነው። ለስጎ ብዬ ለ3 ቀን ስቄ ነበረ። በቃ ከዛ ለ3 ቀን በጣም ሳኩኝ፣ ደስ አለኝ። የሚከብደኝ ስራ ሁሉ ቀለለኝ። በቃ 2 አመት ስሰራ ቢያንስ አሁን ካም በኋላ አመት ከ7 ወር ምናምን ስሰራ በቃ ቢያንስ የ7 ወሩ ለልጄ የ1 አመቱ ለራሴ አድርጌ በቃ እኔ ከልጄ ጋር መሆን እፈልጋለሁ። ልጄ በጣም ናፈቀኝ። በቃ የልጄ ጠረን የመጣብኝ ነው ምናምን ብዬ በጣም ጓጉቼ ነበር። ታውቃላችሁ፣ እግዚአብሔርን ታውቃላችሁ። እኔ እንግዲህ የመጀመሪያ እናት አይደለም 2ኛ ነኝ። ግን ያ የልጅነት ነው፣ ያ ያለም አላውቅም። ያሁኑ ግን እኔ በቃ ያሁኑ እግዚአብሔርን በቃ መቼ ጊዜ ደርሶ ከልጄ ጋር ሆኜ መቼ ኖሮኝ ከልጄ ጋር ሆኜ በጣም ነው የምጨናነቀው። አይምሮዬ ጊዜ ዋንኔት ልጄ ጋር ነው። በቃ ደቂቃ ሲቆይ ልጄ ጋር ደቂቃ ራሴን እስከምጠይቅ ድረስ ይሄ ነገር ለምን የተፈጠረብኝ ብዬ በቃ ራሴን እስከምጠይቅ ያ ናፍቆት ነው። ግን እላቸዋለሁ እቺ ሰዓት ማለት ነው፣ እቺ ነገር እንደዚህ ከእናንተ ጋር እንድወያይ ከእናንተ ጋር እንዳወራ እንድተነፍስ ራሱ ያደረገችኝ በዛ ወሬ በማውራት ነው። እና እንደዚህ ስራ ሌላ ቦታ ስራ ከዛ በኋላ ታዘዝኩኝ። ስራዬን ልብስ እያጠብኩኝ ነው። ልብሱ እስከማጥብ እስክጨርስ ድረስ ሌላ ስራ ጨርሼ ልብሱ አጥቦ እስክጨርስ ድረስ ጀስት እረፍት አለኝ ማለት ነው። ስለዚህ በዚች እረፍት ላይ ሁልጊዜ ቪዲዮ መስራት እችላለሁ። አያችሁ እግዚአብሔር ይሄ ራሱ አንድ ረፍት ነው። ይሄ ራሱ አንድ ረፍት ነው። እግዚአብሔር በቃ አልዋ እሷን አመሰግንኳት። በቃ እንኳንም አወራች፣ እንኳንም ተደረገ፣ እንኳንም አለቀስኩኝ። ያቺ 3 ቀንም እንኳንም ተደሰስኩኝ። አይኖ ሳይንቲስቶች ምን ይላሉ? ያን ደስታ እድሜን ያራዝማል። ያን የ3 ቀን ደስታ ስንት እድሜ ጨምሮልኛል አላውቅም። አይዶን ነው እሱ ውስጥ አልገባም። ግን ደስ ብሎኝ ነበር። መልሶ ከፋኝ። መልሶ ደግሞ አሰብኩት እግዚአብሔር አምላክ ለእኔ ቃለ የሆነ ነገር አዘጋጅተው ብዬ አመንኩ። ስራዬን ቀጠልኩኝ። ዛሬ በ2 ቀን 3 ቀን 3ኛ ቀን እንደዚህ ስራ ከጀመርኩኝ። ስለዚህ በመመጣውላችሁ እንደዚህ ልነግራችሁ ለኔም መስታወሻ ይሆናል ይሄ ቪዲዮ። የሆነ ቀን የሆነ ወዳጅ ምን ብሎኛል መሰላችሁ? ምክሩን ወድጄዋለሁ። በዛ ሞሜንት ላይ ነበር የደወለልኝ። ሲደውልልኝ ያለቀስኩ ነበር። እንግዲህ ድምጼ ተቀይሯል ምናምን እና ስም ያለኝ ወይ አልኩት። ምን ሆነሻል አለኝ። ደከመኝ የመት በቃ አቤል ይባላል። ብዙ ዩቲዩበሮች ወይ ታውቃላችሁ፣ ፎዚ እነ ፍቅሬ ማርያም፣ ዘምዘም፣ የእናንተ ወዬ፣ ቃና ዘገሊላ አቤልን የማታውቁት የለም። የሆነ ሰዓት ላይ የመኪና አደጋ ደርሶበት ምናምን ታውቃላችሁ። ብቻ ከኛ ጋር ተቀላቅሎ ነበረ የሆነ ሞሜንት ላይ እና በነገራት እስካሁን እያወራ ነው። እና ምን አለኝ እንኳን አለኝ እግዚአብሔርን እንኳን ለምን እንደዛ አልከኝ? አንድ ሰው አለኝ ይኸውልሽ ጥጋብን እንጂ የማይችለው ችግርን ይችላል። ሰው ልጅ በህይወት ዘመኑ ችግርን ይቋቋማል። የሆነ በጣም አስተዋሉ ታውቃላችሁ። ችግርን ይቋቋማል። የማይቋቋመው ምንድን ነው አለኝ? ጥጋብን። ስለዚህ አንቺ ጥግበሽ አይደለም አይደል አለኝ። አዎ። ስለዚህ ችግሮች ነው፣ ስለዚህ ደግሞች ነው፣ ስለዚህ በቃ ጭንቀት ውስጥ ነሽ አይደል? እንኳን ሆንሽ፣ በቃ እንኳን ሆንሽ አለኝ። እንኳን ሆንሽ። ምክንያቱም ሰው ልጅ ስህተትን የሚሰራው እግዚአብሔርን የሚያስቀይመው ሰዎችንም የሚያስቀይመው ሲጠግብ ነው አለ። አንቺ ችግር ውስጥ ነሽ፣ አንቺ ድካም ውስጥ ነሽ፣ አንቺ ፈተናዎችን አይደለ የሚፈተን ሰው ደግሞ ወደ እግዚአብሔር ነው። እግዚአብሔር ሆይ ችግሬን፣ ድካሜን፣ ነገሮችን አቀልልኝ ብሎ ይጸልያል እንጂ አያለቅስም። ስታብ በቃ ቁም ያለኝ አንቺ በጣም ጥሩ ላይ ነው ያለሽው። እኔ ጥጋብ ላይ ብትሆኝ የነበረ ማዘንልሽ እግዚአብሔር እንደዚህ ነው። ጥጋብ ላይ ብትሆኝ ያዘንልሽ ነበረ። ጥጋብ ላይ ስላለሽ አላዘንልሽም። ሰው
ለአባባልና ለምክር ቴንኪው ገባኝ። የእውነት እውነቱን ነው ልጁ እውነቱን ነው። ሰው ልጅ ጥጋብን እንጂ ጭንቅን ይችላል እና አስተዋልኩኝ ማለት ነው። ግን አሁኑ ፈጣሪን አመሰግነው ስለ ሁሉ ነገር፣ ስለሆነም ስላልሆነም፣ ስለመጣም ስላልመጣም፣ ስለተደረገም ስላልተደረገልንም ከአጽናፍ አጽናፍ ምድርና ሰማይን የዘረጋ አምላክ የተመሰገነ ነው። ውድ የመሪቱ ተመልካቾቼ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረግ እንዳትረሱ ፕሊዝ። ተመልሶ ወደ እኔ ስራ ልጀምር ነው። እንደ ድሮ እንጫወታለን። በቃ እስኪ አብረን መብራችን ትቆይላቸው። ባይ። ኮሜንት ላይ ግን አስቀምጡልኝ እስኪ ኮሜንት ላይ አስቀምጡልኝ አስተያየታችሁን። እሺ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ሼር አድርጉልኝ እና ደግሞ ቅርሴ እንዴት አያችሁ? አምሮበታል። እዚህ ጋር ግን የታቸው ብሬሳ በስታታለች። ቆሻሻ እንዳያዝላችሁ ብረቷ ነው።